ሰላም እንዴት ናችሁ? ደህና ናችሁ ወይ? ሳምንታዊው የገርልስ ቶክ የፀጉር ቤት ወሬዎች ጀምረናል። ቡናችንንም ይዘናል። እናንተም እንግዲህ በደንብ ሰፋ ያለ ዲስከሽን ነው የሚኖረን። ተመቻችታችሁ ተቀመጡ፣ ቡናችሁን ያዙ፣ ኩኪ ካላችሁ ያዙ፣ ወይንም የሚመቻችሁ ከሆነ ወይናችሁን አቅርቡ። ቆንጆ ወሬ ልናወራ ነው። እንዴት ነሽ? አለሁልሽ መድዬ፣ እንዴት ነሽ? አለሁልሽ። እንዴት ነው ሰሞኑ? ሰላም፣ ሁሉ ሰላም። እንዴት ነበረ ሳምንትሽ? ሳምንቴ በጣም ቆንጆ ነበረ። ቆንጆ ነበር። አዎ፣ እንዴት ነው? እና ሰሞኑ እንዴት ነበረ? ሰሞኑን አሪፍ ነበረ። ምን አዲስ አለ? አዲስ ነገር ሳምንቱ ላይ ሶሻል ሚዲያ ላይ ትሬንድ ሆነው የቆዩ ነገሮች ነበሩ። አዎ፣ የትኛው? እኔ እንኳን እየታዘብኩትኝ ይሄ ክለብ የምትወጣ ሴት ለትዳር ምናምን ያለው ልጅ እንዴት አየሽው? ኢትስ ፈኒ በጣም ሰው አንቺ የተገኘሽበት ቦታ ላይ ከተገኘ ተመሳሳይ የሆነ ሴናሪዮ ውስጥ ነው ያለሽው። የመጀመሪያው ነገር ማለት ነው ላይክ የወንዶች አወዛጋቢ ባህሪ ይሄ ነው። ክለብ የምትወጣ ሴት አይወዱም። ክለብ ውስጥ ሴት ከሌላ አይገቡም። እንዴት እናርጋቸው? እንደሚሻላቸው እሱ እንትናቸው ይገርመኛል። ላይክ ጀጅ ማድረግ ላይ ተሯሩጦ ምናምን የሚመጡት ነገር አለ። እኔ እንዴት መሰለሽ ነው የማየው ሞር ክለብ ከምትገባ ሴት በላይ በጣም አደገኛ የሚሆነው ክለብ የሚገባ ወንድ ነው፣ ለትዳር ማለት ነው። ላይክ ኮሚትመንት ውስጥ ትዳር ውስጥ ከገባሽ በኋላ አንቺ የሚኖርብሽ የዋይፍ ዲዩቲ የማም ዲዩቲ ክለብ እንድትወጪ አይፈቅድልሽ። ከዛ ሲስተም ያወጣል ይፈቅድልሽ፣ በቃ ትወጫለሽ ከዛ ሲስተም። እሱ ግን አይወጣም። እንደውም በጣም መጠንቀቅ ያለብሽ እንደውም አልኮሊክ የሆነ ወንድ ነው። ሴት የሆነ ሰዓት ማቆም ያለባት ሰዓት ላይ ታቆማለሽ ፎር ሹር። እኔ እንደዛ ነው ይመስለኝ። አንቺ ምን ይመስልሻል? እኔ ያው ልጁ አገላለጽ ችግር ነው እኮ ልጁ የገለጸበት ወይ እንትን አለ። ይሄ ምንድነው ስሙ? ክለብ ያገኘኋትን ሴት ክለብ ነው ወይ የምቀጥራት መልሼ አለ። ለምን እሱ ለራሱ ከዛ ውጭ አይሄድማ። ብዙ የሚኬድበት ቦታ አለ፣ ሲኒማ አለ፣ ካፌ አለ፣ ዲነር ዴት አለ። ብዙ ነገር ማድረግ ይችላል። ይሄ የራሱ ፐርሰናሊቲ ነው የገለጸበት ወይ ጥሩ አይደለም። ሁለተኛ ነገር ደግሞ እነሱ ማን ሆነው ነው መራጭ የሚሆኑት? እነሱ ስላገኙ ነው ወይ የሚመርጡን? ገባሽ? እኛም ሴቶች ክለብ ያገኘነውን ወንድ እውነት እንፈልገዋለን ወይ? እኛም እኮ የራሳችን ጥያቄዎች አሉ። ሁሌ እንደዚህ አይነት ህይወት ነው ወይ የሚኖረኝም ምናምን የምንለው ነገር አለ። ሴት ልጅ ሁሌ ክለብ አትወጣም። ብትወጣም የሆነ ጊዜ ላይ ሲስተሙ ያወጣታል። ግዴታ ትወጫለሽ። እና ሪስፖንሲቢሊቲ በራሱ ያገላለጹ ችግር ጭራሽ የደመደመበት መንገድ ጥሩ አይደለም። ጥሩ አይደለም። ብዙ ደግሞ እንደሱ አይነት ተመሳሳይ ሰዎች ሲሉ ነበረ። ያ ልክ ነው ምናምን እንደዚህ ክለብ ትወጣ ምናምን ሲሉ ነበር። እኔ እንዲያውም ያየሁት የልጁን እንትን ያልተቀበሉትን ነው ደግሞ እኔ ጋር የመጣው። የሚገርምሽ አንተ ክለብ የምትወጣ ሴትን እንዴት እንትን ትላለህ ምናምን፣ እሷም ሚዛን ይሆናል ሊወጣቸው ምናምን ብለው እንትን ያሉትን ነው ፖዚቲቭ ሊያዩትም አሉ። ብቻ እሱ ነበረ። ሌላ ምን ነበረ ሶሻል ሚዲያ ላይ እማናባ ልልሽ ነበሩ እማ አባ እነሱንስ እንዴት አየሻቸው? እማ አባ እኔ እንጃ ማለት አልፈልግም። የሆነ ነገር እነሱ ከባድ ናቸው። እኔ እንጃ ምንድን ነው እንደዚህ የሚገባበዙት? ለሳማንት ነው ለምናምን ነው? እኔ ጨርሼም አላየሁትም አክቹዋሊ። ግን ምንድን ነው ወሬ ለማውራት ነው? አዎ አንቺ ጀምሪ ከዛ ጀምረውም ሳመኝ ነው ሳማት ነው የሚለው ጥያቄው። ኦኬ የመጀመሪያው ጥያቄ ሳማት። በጣም ስላናደዱኝ ወዲያው ነበር ስክሮል ያደረጋችኝ። ሳማት ነው ጥያቄው። አንተ ጀምሪ ለመጠያየቅ ነውና ከዛ የመጀመሪያው ጥያቄ ሳማት ነውና በጣም እንዴት ትስመኛለህ? እኔ እንደውም የሰጠኝ ምን መሰለሽ ከነሱ መባባል በላይ ሪአክት ያደረጉት የነበሩ ሰዎች ሞር ኦፍ ሲንግል ሰዎች ማለት ነው። ምን እንዳበሳጫች የነሱ መሰገጥ ይሁን የኛ ሲንግል መሆን ያናደደን አይ ዶንት ኖ። እሷ እንዲያውም እንትን ብላለች እኮ ምንድነው
ይሄን ያለ እንትን ያላችሁትኝ እና በስሙ ልጥራው ምናምን ብላ ስማቸው ሜንሽን አደረገች። አዎ አንቺ እንዴት ነው የምትጠሪው ግን? ምን እንዴት ነበር ስጠሪ ነበረው? ስማቸው ላይ ይሄን መጨመር ሲምፕል ነው። ይሄ ገባሽ? ማባ ላይ ሪሌሽንሺፕ ላይ ይገባል ብዬ አላስብም። እውነት ለመናገር ማባ ማለት የወለደሽ ትግጇለሽ ገና ነው። ከዛ ይቀጥላል አይቀጥልም እርግጠኛም አይደለሽም። አትሊስት ዳር ላይ ደግሞ አይታወቅም። ተክቶ ሊሆን ይችላል አባትሽን እናትሽን ተክቶ ሊሆን ይችላል። የሚኖረውን በህይወት ውስጥ የሚኖረውን ኢንቮልቭመንት አይተሽ ብትወስኚ ጥሩ ነው። እኔ እናት ላይክ ሮማንቲክ የሆነ ነገር ላይ በጣም ችግር አለብኝ። እንደውም ሌላ ሰው አቆላምጬ ልጠራ እችላለሁ፣ ግን ሪሌሽንሺፕ ላይ ሲሆን በሙሉ ስለ ለምጥሪ ጥሪ የሚለኝ ያናድሻል እንዴ? አይ ጥሩ ሳምንት ነበር። ሮማንቲክ አይነት አይደለም። አዎ ያው የነበረውን ትሬንዲ ነገር ትንሽ ለማንሳት ያክል ነው እንጂ ቶፒካችን እሱ አይደለም። የዛሬ ቶፒካችን ፍሬንድሺፕ፣ ስለ ጓደኝነት ነው የምናወራው፣ ስለ ሴቶች ጓደኝነት። ያው እንዴት ነው የሴት ጓደኝነት በምን ትገልጫለሽ? በጣም ኢምፖርታንት የሆነ ነገር ነው ላይፍሽ ላይ በጣም ሼፕ የሚያደርግሽ ነገር ነው። ላይክ ኢቨን ኤርሊ ኤጅ ላይ ከሪሌሽንሺፕ በፊት ካራክተርሽ ዲፋይን የሚደረገው በዛ አይነት መንገድ ነው። ከብዙ ግንኙነቶች በፊት ከቤተሰቦች ቀጥሎ የምታገኘው ጓደኝነትን ነው፣ የሴት ጓደኛሽ። እሱ በጣም ሼፕ ያደርግሻል፣ በጣም ማተር ያደርጋል እና በጣም ብዙ ነገሮችን መቀየር ይችላል ብዬ ያስባለሁ። የሴት ጓደኛ እውነት ነው። ከእህቶችሽ ከቤተሰብ ከእናትሽ ቀጥሎ የምታገኘው ወጣ ስትይ ከፕሪኬጂ ጀምሮ ጓደኛን ነው እና ጓደኛ ከዛ ማንነትሽን እንድታይ ራስሽን እንድታገኝበት ምናምን ያግዛል ብዬ አስባለሁ። በጣም ያግዛል። የማውራት እንትንሽንም ኮሚኒኬሽንሽንም የምታዳብሪው በጓደኞችሽ ነው፣ በመግባባት በምናምን ነው። በሱ ነው። አስፈላጊ ነው፣ በጣም ኢምፖርታንት ነው። ፕላስ ላይክ ጓደኛሽ አሁን አንዳንድ ቤተሰቦች ከሚያውቁሽ በላይ ጓደኛሽ ልታውቅሽ ትችላለች። አይታሽ እንደዚህ ተናደሻል፣ እርቦሻል፣ የሆነ ነገር ሆነሻል ምናምን አንዳንድ ኢቨን ምክንያቱን በተለይ ደግሞ የሆነ እሷ የማትወደው ቦይፍሬንድ ምናምን ካለሽ አናድሻል። ኤቭሪቲንግ አንዳንዴ አንቺ ስለራስሽ የረሳሻቸውን ነገሮች ሁላ ጓደኛሽ ታስታውስሻለች። ጓደኞቻችን በጣም ያውቃሉ። ስለ ኤክስሽ ታውቃለች፣ ስለ ድክመትሽ ታውቃለች፣ ስለ ጥንካሬሽ ታውቃለች፣ ስለ ሂስትሪሽ በሙሉ ታውቃለች። ዳትስ ዋይ ደግሞ ጥንቃቄ የሚያስፈልገው ስለ አንቺ ደሞስት የሚያውቅ ሰው ኢን ዘ ወርልድ ማለት ጓደኛሽ ናት። ብዙ ነገር ማበላሸት ትችላለች፣ አሪፍ ማድረግም ትችላለች። ትቀይርሻለችም፣ ወደኋላ የምትመልስሽ በጣም ኢምፖርታንት የሆነ ነገር ነው ብዬ አስባለሁ። በዛ ላይ እንትን ሲሆን ይሄ ቢትራያል ሲኖር መካካድ ሲኖር ምናምን ነገር በጣም ህርት ያደርጋል ከሪሌሽንሽፕ ብሬክአፕ በላይ። ምክንያቱም ይቀይረዋል፣ በጣም ትጎጅበታለሽ። ምክንያቱም አንደኛ ከማንነትሽ ናት፣ ሁሉ ነገርሽን ነው የምታውቀው ምናምን እና እሷ በጣም ስትከዳሽ አስብ የሚሰማሽን ስትከዳሽ ብቻ ሳይሆን ኢቨን ስታማሽ ስትሰሚ ለራሱ የሚሰማሽ ስሜት አለ። የሆነ ትምህርት ቤት መቀየር ፈልገሽ ምናምን አታውቂም፣ ካምፓስ ላይ ኦር እንደዚህ ሃይስኩል ላይ ምናምን ነገር በጣም በጓደኛ የሆነ ነገር ሲደርስብሽ እዚህ ትምህርት ቤት ባልማር ሁላ ብለሽ ምናምን የምትይበት ነገር አለ። ዊዝድሮ አድርጎ ምናምን የሚወጣ ሰው አለ። ፍሬንድሺፕ ላይ በጣም ሲሪየስ የሆነ ነገር ነው። እኔ በጣም ሲሪየስሊ ነው እንትን የምለው እና ደግሞ የእኛ ጓደኛ ትንሽ ለየት ይላል። እግዚአብሔር ይመስገን። እግዚአብሔር ይመስገን ብለሽ ትጀምሪያቸዋል። የሴት ጓደኝነት በጣም ይለያል። በጣም እንደ ወንዶች አይደለንም፣ ይለያል። የኛ ጓደኝነት እንትን ነው። እኔ እንጃ ዲቴል ነው የሚያውቁን ነው ወይስ ምን እንደሆነ አላውቅም፣ ግን በጣም የምንጎዳዳው አክቹዋሊ የሚጠቅም አለ፣ የተጠቀመ በጣም ጥቂት ነው። የተባረከ ጓደኝነት ሲኖረው ነው። ብዙዎቹ በጓደኝነት ሲማረሩ፣ እንዲያውም እኔ ሴት ጓደኛ አልፈልግም የሚል በጣም ብዙ ሰው አለ። የሴት ጓደኛ ያወጣልኝ ምናምን ብለው ከወንዶች ጋር የሚሆኑ አሉ። እነሱም ስምንት ያቸዋለሽ። እነሱ እኔ እንኳን እሱ ትክክል ነው ብዬ አላስብም። ከወንዶች ጋር ጓደኛ መሆን ይዝናት በቃ የሆነ ገርሊ ነገር ቫይብ የለውም። እንደ መሰለሽ ከወንድ ጋር ተገናኝተሽ ምንድን ነው የምታወሪው? አሁን እኛ ስንገናኝ አፕዴትድ የሆነ ነገር እንኳን ይኖርሻል። አፕዴትድ ፋሽን፣ ሜካፕ፣ ስለ ልብስ፣ ስለ ትሬንድ፣ ከተማው ላይ ስላለው ራሱ
ነው የዴቲንግ ከረንት ዴቲንግ ኤክስፒሪየንስ ምናምን ይኖርሻል ሴት ጓደኛሽ ጋር ስታወሪ። ከወንድ ጋር ስትይ ግን በቃ ሞር ወደ እነሱ ማስኩሊን የሆነ ካራክተር እያሽ ፌሚኒቲሽን ሉዝ እያደረግሽ ከኢንፎርሜሽን እየወጣሽ በጣም አናትራክቲቭ የሆነ ነገር ነው ብዬ አስባለሁ። ስታይልሽን እያጣሽ ወይ የሆነ ወንዳ ወንድ እየሆንሽ ምናምን ነገር ነው የምትሄጂው። ሌሎች ሰዎችም አንቺን የሚያዩበት ቫይብ ጥሩ አይሆንም። አዎ ከወንድ ጋር በብዛት ሲያዩሽ ጓደኛዋ ነው ብሎ አያስብም አብዛኛው ሰው። አይሆንም ላይክ ሲንግል ሆነሽ እንደ ቴክን ነው የምትታዩ። ኦፍ ኮርስ እሺ ቆይ አሁን ከነሱ ጋር ሆነች ከዛ በኋላ ላይፍ ራሱ እያደግሽ ስትመጪ ምናምን ሪሌሽንሺፕ አለ። ከዛ ወደ ትዳር አለ። የራስሽን ቤተሰብ መሰረችበት ወቅት አለ። በዛ ጊዜም እንደምታረጋቸው ወንዶቹን ጓደኞቿን ኦፍ ኮርስ ማለት የምትይዡ ወንድ ደስተኛ አይሆንም። ብዙ የወንድ ጓደኞች ባሉሽ ቁጥር ኢፌክት ያደርጋል ሪሌሽንሺፕ። ኧረ በደንብ ያደርገዋል። ደግሞ እንትን ነው ይሄ ሴቶች የሚያስፈልጉት በቃ ህይወትሽ ላይ ሴት ጓደኞች ያስፈልጋሉ። ለምሳሌ አይተሽ ከሆነ ሰሞኑን ሶሻል ሚዲያ የኢቨንት ማኔጀሮች ኢቨንት ፕላን የሚያደርጉ ሰዎች ምን ሲያስተዋውቁ አይቻለሁ። ፔይድ ሚዜ ከፍለሽ ነው ሚዜ የምታገኘው። which is አንቺ ምንም አይነት የጓደኝነት ፕሮፋይል የለሽም። ግን ሰርግ ብቻ አይደለም በህይወትሽ ውስጥ የሚመጣው። ከሰርግሽ በፊት ራሱ ስንት ፕሮግራም አለ። ብራይዳልሽ አለ፣ ፕሮፖዛልሽ አለ፣ ስታረጂ የጋአትሽ አለ፣ ክርስትናሽ ላይ ምናምን ላይ ብዙ ነገር አለ። ኤቭሪ ታይም ልትከፊ ነው አይደለም። እሱ ላይ ግን የሚመጡት ሳስበው መድዬ እንዴት እንደሆነ ታውቂያለሽ? የሆነ አንዳንዴ ያጋጥሙሽ ያውቃል። የሆነ ሴቶች የሴት ጓደኛ እኮ ይኖራታል። ከዛ የሆነ ሪሌሽንሺፕ ውስጥ ስትገባ እርግፍ አድርጋ ትተዋቸዋለች። እሱን እናወራበት። ከዛ ሴት አባቷ ታመጣዋለች። ሚሊዮን ምን ይሆናል ፔድ ላይ ትገባለች። ምክንያቱም አንቺ 4 ዓመት 3 ዓመት ምናምን ዘግተሽ ዓመትም ዘግተሽ ሚሊዮን ብትይ መደወል is not fair። እና እነሱም ፔድ ላይ ይገባሉ። እና ሶ ኤኒዌይስ ግን ላይክ በቃ በጣም ህይወትሽ ላይ በጣም ኢምፖርታንት የሆነ ነገር ነው። እንዳይጎዳሽም ጥሩ ሆኖ እንዲቀጥል የመጀመሪያ አንቺም ጥሩ መሆን ነው። መጀመሪያ ራስሽን ማየት ነው። ከዛ በኋላ ግን ሰው መምረጥ፣ ቫይብሽን ምን አይነት ሰው ጋር ማች ማድረግ እንዳለብሽ ምናምን ነገር እንትን ማለት አስፈላጊ ነው። ባውንደሪሽን ማበጀት እውነት ነው። ባውንደሪ ከሌለ ሪሌሽን አይቀጥልም። ሲጀመር እኮ ነገር አይኖርም። ለሁሉም ነገር ባውንደሪ ማበጀት አለብሽ። ጓደኝነትም የፈለገ የልብ ጓደኛም ቢሆን አንዳንዴ እኛ ሴቶች ምን እንሸወዳለን መሰለሽ? በጣም ቤስቴ ናት ምናምን ብለሽ ታስቢና የሚነገርና የማይነገር አንለየም። ከዛ ዝርግፍ አድርገሽ ከተናገርሽ በኋላ ከዛ በኋላ ከየትም አምጥተሽ አትለቃቀሚውም። በቃ አንዴ ሄዷል እና ይሄ ሰዎች እንዲጎዳቸው ያረጋል። እንድትጠቀሚብኝ ይሆናል። በቃ በክፍተቴ ላይ ትገቢብኛለሽ ማለት ጥሩ ሁኚ አትሁኚ አላቅም በሰዓቱ። ከጊዜ በኋላ በሚመጣው ፍሬንድሺፕ ላይ ግን በቃ እንትን ነው የሚሆነው። ይተጠቀሙብሽ ይሄዳሉ። እንዳልሽው ነው የምታወሪውን ነገር በጣም መለየት አለብሽ። ለምሳሌ አንዳንድ ጓደኝነት ውስጥ አንቺ የሌለሽን ነገር ማውራት፣ ለምሳሌ ምን ይባላል ስለ በጣም ያሰቀኝ ነገር ነበረ። ለጓደኛሽ የማይነገሩ ነገሮች ማለት ነው። መጀመሪያ አሁን ያግብተሽ ምናምን ወልደሽ ምናምን የምትኖሪ ከሆነ that's your life ግን እሷን በዛ ነገር ወይ ባለማግባቷ ይሄ በየጊዜው ስለ አንቺ ማግባት ማውራት ኮመን ነገሮች አሉ ለማውራት የሚመቹ ማለት ነው። ግን ተገናኝተሽ ሻይ ቡና እያልሽ 1 ሰዓት ከሆነ ይቆዩሽ 1 ሰዓት ሙሉ ስለ ባሌ ማውራሽ ከሆነ ስለ ትዳሬ ማውራሽ ከሆነ ስለ ልጄ ማውራሽ ከሆነ ኮመን ነገር የለም እዚህ ጋር ጀስት እኔ ብቻ ላውራ ነው የመጣሁት። ከዛ ነው ሳታስቢው ላይክ ምን እያለችኝ ነው ምናምን ብለሽ ታስቢያለሽ ማለት ነው። አይገባኝም ምን ለማለት ነው አይገባሽም። ፕላስ ደግሞ ለምንድን ነው ይሄን ያክል ስለኔ የምትነግረኝ ስለዚህ ነገር ብለሽ ታስቢያለሽ ምናምን። እና ሌላ ምን ሰምቻለሁ how your man is good in the bed ማውራት የለብሽም ይጨራሽ። አንዳንድ ነገሮች ፐርሰናል ናቸው፣ ፕራይቬት ናቸው። ማውራት ያን ያክል አስፈላጊ አይደለም። እና እንደዛ አይነት ነገሮች በጣም ዲፋይን የሚያደርጉት ይመስለኛል። እንትኖችም አሉት ላይክ አይነቶችም አሉት፣ ጓደኝነት አይነቶች አሉት። እስቲ ዘርዘር እናርጋቸው አይነቶቹ ነው። ብዙ አይነት አለ። አብሮ አደግ ጓደኝነት አለ። የአብሮ አደግ ጓደኝነት የትም አይገኝ መታደል ነው። አብረሽ ስታረጂ ከአብሮ አደጎችሽ ጋር ምናምን በጣም ደስ የሚል ነገር ነው። አይ ቲንክ እኛ ተባርከናል በዛ አይደለ? አብሮ አደጎቻችን ሁሌም አብረውን ናቸው አሉ፣ ስቲልም አብረን ነን። ግን አብሮ አደግ ጓደኝነት በጣም ደስ የሚል ነው። ስር መሰረትሽ የምትተዋወቂ ነሽ። ገበና ሸፋኝ ነው።
ስትወድቂ ስትነሺ በደስታሽን በምንም የምታገኛቸው ናቸው። እነሱ የሚተካ የለም። ላይፍም ቢያራርቅሽ ዞረሽ ከአመትም ከ3 አመትም በኋላ ከ6 ወርም በኋላ ብትገናኝ ካቆምሽበት ነው የምትቀጥይው እንጂ ይሄ አዲስ እንደምትተዋወቂ ሰው አትሆኝም። ካቆምሽበት ነው ኖርማል ሆነሽ ነው የምትቀጥይው። እሱን ጓደኝነት በጣም ነው የምወደው። ግን እሱ ጓደኝነት ላይ እኔ ምን አጋጠመኝ መሰለሽ? ላይክ እኔ አሁን ለምሳሌ አንድ ጓደኛ አለችኝ በ10 ቀን ምናምን ነው የምንበላለጠው እና ገና እኛ ብቻ አይደለም እኮ ጓደኛሞች፣ ቤተሰቦቻችንም ጓደኛሞች ናቸው። ክርስትናችን አንድ ላይ ነው የተደገሰው ምናምን በቃ በጣም ክሎዝ ነን ምናምን እና እስከ 10ኛ ክፍል ምናምን ድረስ ልጅ ነሽ እና ወሬቨር ተመሳሳይ የሆነ ቫይብ ነው የሚኖርሽ ማለት ነው። ከ10ኛ ክፍል ምናምን በኋላ ግን የሚገርምሽ እንትናችን በጣም ነው የምወዳት በነገራችን ላይ ይሄ በቃ ማለት የልጅነት ጓደኛ ስለች እወዳታለሁ። ግን ይሄ ፍላጎታችን ተለያየ። እኔ ትንሽ የሆነ በቃ ይሆን እንዴት ነው አዳዲስ ነገር ማድረግ መሞከር ምናምን ወድ ትንሽ ረባሽ አይነት ምናምን ልጅ እየሆኑ መጣሁ። እሷ ደግሞ በጣም ዲሰንት በጣም የቤተክርስቲያን ልጅ ምናምን ከቤት ማትወጣ፣ እኔ በጣም ዙረታም። ከዛ አሁን ምን ሆነ ሞር እንትናችን ሰፍቶ ምናምን ልክ ካምፓስ ደርሰን ስንገናኝ ምናምን ፐርፐዝሊ እሷ መጠየቅ እንዳለብኝ አውቃለሁ። ለምሳሌ ብሬክ ላይ ስመጣ መገናኘት እንዳለብን አውቃለሁ። እንገናኛለን፣ ግን ወሬያችን ማቻ ያደረግን በቃ ፍላጎታችን የምናደርገው ነገር ምናምን የሚበቃ ስለ ካምፓስ ላይ ላውራት ስመጣ እሷ ስለ ቸርች ላይፍ ሊሆን ይችላል የምታወራ ስለ ሰንበት እና እዚህ መጨረሻ ላይ ምን ተረዳው መሰለሽ? እዚህ ጓደኝነት ውስጥ ያለው ብቸኛ ቆንጆ ነገር ትዝታው ብቻ ነው። ትዝታ ብቻ ነው የሚቀርሽ። ምንም ተደራርገን አይደለም። ላይክ የምር ነው መወዳት ማለት ነው። ግን በቃ እንትና ከሆነ ጊዜ በኋላ ትልቅ ከሆንም በኋላ ላይፍ እንትናችሁ ከዛ በኋላ ጓደኛ መሆን የምንችል አይነት ሰዎች መሆን አልቻለም። ከዛ እንዴት ሆነ ነገሩ? ቤተሰቦቻችን ግን ስቲል አንድ ማህበር ይጠጣሉ ምናምን ይገናኛሉ እና ላይክ እንደ ፋሚሊ መቁጠሩ የተሻለ ሆነ። በሆነ ፕሮግራሞች ላይ ምናምን መገናኘት ምናምን አይነት ነገር። ከዛ ውጭ እንደ ፍሬንድ ብዙ ተገናኝተን ወደ ዝምድና ሄድን። አብሮ አደግ እንትን ላይ አንዳንዱ ይቀጥላል፣ ተመሳሳይ ካራክተር ኖሮች ትቀጥያለሽ። አንዳንዱ ግን እንትንሽ ይለያያል። በቃ መስመርሽ የህይወት መስመር ይለያያል። እንደዛ አይነት ነገር ያጋጥማል። አብሮ አደግ ያጋጥማል። ምን ከአብሮ አደግህ ጋር የማትሰደድ ተብሎ ተተረፈ የለ እንዴ? አለ እኮ ብዙ አይነት አብሮ አደግ ያው እንትን የማቹሪቲውን እናውራ ብለን ነው እንጂ አለ አብሮሽ ለምን አትሰደጂ ተብሎ ተተረተስ? ምክንያቱም ስር መሰረትሽን ስለምታውቅ አሳልፋ ትሰጥሻለች። ወይ ደግሞ ያንቺ መለወጥ የእሷ አለመለወጥ ደግሞ የቅናት መንፈስ እንትን ይላትና ለመጉዳት እንትን ትላለች እና ብዙ ነገር አለ። እውነት ነው። ብዙ አይነት ጓደኝነቶች አሉ። ሌላ አንዳንድ ሰው አይተሽ ታውቂያለሽ? ልክ የመረጃ ጓደኝነት የሚባል አይነት ነገር አለ። ይሄ ለሆነ መረጃ ነው የምትደዋወዩ። ምን አይነት ነው የምትሆነው እችኛዋ ጓደኛ? ዩዥዋሊ ሺ ኖውስ አባውት ኤቭሪቲንግ ማለት ነው። ቦታ ታውቃለች፣ ሎኬሽን፣ ስለሆነ ነገር መረጃው አላት። ከረንት የሆነ በቃ ኤቭሪቲንግ ላይ አፕዴትድ የሆነ መረጃ አላት። የሆነ ነገር ስትፈልጊ መጀመሪያ ላይ ሌላ ጊዜ ግን የሆነ እንደውም ስትደውይ ምናምን እኮ አሪፍ ልታወሩ ትችላላችሁ። ግን አንዳንዴ ይሄ ተፈላልገሽ ምናምን ላትገናኝ ትችላለሽ። ግን በቃ የሆነ ሁኔታ ላይ የምትደዋወዩ አይነት ፍሬንድሽፕም አለ። እሱ አሪፍ እኮ ነው። ይሄ ማለት በቃ እሷም ስትደውይ አይከፋትም፣ እሷም አይከፋትም። ይሄ ደስ የሚል ጓደኝነት ነው። እንደውም ትነግርሻለች ምናምን። ከዛ ደግሞ በስራ በምናምንም የምታገኘው ጓደኝነት አለ። ያው ራይትሽ ከሆነ አንዳንድ ትሬኒንጎች ስትወስጂ ምናምን እንደዚህ የሆነ ነገር ስትማሪ ምናምን የምታገኛቸው አሉ። እዛ ስትገናኝ አብረሽ ትበያለሽ። ክላስ አለ የለም ምናምን ትደዋወያለሽ። እንደዛ አይነት ነገር ግን ከሻይ ያለፈ ምንም ላይኖርሽ ይችላል። እውነት ነው። እንትንን እስከምን እንዴት ታየዋለሽ? ጓደኛ እሱ ነገር በጣም ባይዘው አንድ ጓደኝነቱን ራሱ የሚረብሸው ነገር የጓደኛ በጣም እንትን አለው። ድራማቲክ የሆነ ነገር አለው፣ መቀናናት አለው። ልክ የጓደኛሽን ጓደኛ አግኝተሻት ጓደኛሽን ትተሽ ያቺኛውን ጓደኛ ልታረጋግሽ ትችላለች። ከዛ መሀል ላይ ያቺ ትቀራለች። ከዛ ሌላኛው ሀሜት ካለው ደግሞ በቃል ወሬው አይ ኖ በዛው ግን ካነሳ ነው ይሄ የሰርክል ሀሜት ካነሳ ነው አይቀር በጣም የሚያስጠላ ሪሌሽንሽፕ አይነት ልንገርሽ። አንቺ ከጓደኛሽ ጋር ሆነሽ ሁለት ጓደኛሞች ጥበሽ
እንዴት ሁለት ጓደኛሞች እንትን በሉ ማለት ነው። ጓደኛሽ ሁለታችሁ ሴቶቹ ጓደኛሞች ናቸው፣ ወንዶቹ ጓደኛሞች ናቸው። ኦኬ አዎ አይነት ሪሌሽንሺፕ ውስጥ ስትገቢ ሪሌሽንሺፑን የሚያፈርሰው ነገር ምን እንደሆነ ታውቂያለሽ? ወሬ። እሷ እኮ እንዲህ ናት እንትን አለኝ ወሬ ሰርክል እየሰራ ይመጣልሻል። አንቺ ጓደኛሽ የነገረችሽ ነገር ስለሱ ማለት ስለ ቦይፍሬንድ ለአንቺ ትነግርሻለች። አንቺ ለጓደኛው ትነግሪያለሽ፣ ጓደኛው ለእሱ ይነግራል። ይሄ አራታችሁ ለምን ትጣሉ? ነገር ነው ይሁን ነገር። እኔ ደግሞ በጣም የሚገርመኝ እኔ ላንቺ ሚስጥር ብዬ ከነገርኩሽ፣ አሁን ለምሳሌ ስለ ዴት ማረጋው ልጅ ከነገርኩሽ ለምንድን ነው የምትነግሪው? አንዳንዱ ሰው መቋጠር አይችልም። የሴቶች ባህሪ ነው። አክቹሊ ወንዶችም ያወራሉ እኮ ሴቶች የተሳሳተው ነገር ምን እንደሆነ ታውቂያለሽ? ወንዶች ሚስጥር ጠባቂ ይመስሉናል። አይደለም ከነሱ ይብሳል። አውራው እንዲያወሩ ነው የሚያደርጉት። እና ልክ ይሄ አሁን ለሴት ለምሳሌ የሆነ ሀሜት አይ ለሴት ብነግራት ትነግራታለች፣ ግን ለሱ ልንገረው ምናምን ብለሽ ነግረሽው ከሴቷ የባሰ ሄዶ የሚያቃጥልልሽ እሱ ነው። አይ ነው አይ አይሆንም። ብቻ እኔ እንጃ ወሬ አሁን ላይ ይሄን 10 ዓመታት ምናምን መሰለኝ እንደዚህ አይነት ነገር እየመጣኝ ማለት ወንድም ሴትም እኩል ሀሜተኛ ሆነን እኩል ሆነን እንዲያውም እኛ ትንሽ ወደ ቀልባችን እየተመለስን ነው። እነሱ በጣም ባሱ። ይሄ ሰርክላቸው እንትን ሆነ እንትን እኮ ናት እንትን ናት በቃ ይሄዳል ብቻ። አንዳንዴ ደንግጠሽ ታውቂያለሽ? ማን ጋር ነው እያወራ ያለሁት ምናምን ብለሽ ታውቂያለሽ? ላይክ ጓደኛዬ ጋር ነው ወይስ ከሆነ ወንድ ጋር ነው እያወራ ያለሁት ነው? ሊትራሊ ምንም የወንድ ነገር አያወራሽም፣ ሀሜት ነው የሚያወራው። ኢቨን እርስ በርስ ራሱ በፊት ወንዶች ምን አይነት ትሬንድ ነበራቸው? ይሄ አሳልፎ አይሰጣጡ እርስ በርስ ማለት ነው ጓደኝነት ምናምን። አሁን ግን ይመጣና ይሄኛው ወደ ዝልዝል ያደርግልሻል እሱን። አዎ በጣም ይሄ ቅናት ነው እንዴ እኛንን እንዴ ምናምን ነገር ታያለሽ። የሆነ ሰዓት ላይ እንደዛ አይነት ጥሩ ነበሩ እነሱ በፊት ላይ እስከማውቀው። አሁን ላይ እንደዛ አይነት በጣም የወሬ የመበለጥ ስሜት እየተሰማኝ እኛን እንድንሰማን እየበለጣቸው አኒው ነው እንጂ የሚያማው እኮ በኖርማሉ አይደለም። እንደን ተቀሽ ያኛው በሆነ ነገር በልጦታል አይገስ እና ይመጣና በቃ ያማል። ይሄ ሰርክሉን በጣም ነው አሳልፈው የሚሰጡት። እኛ እንዲያውም አሁን ላይ ተከራካሪ ሆነናል እኮ ጓደኛዬን ምናምን እንላለን። የሆነ ሴት መታስታማለሽ እውነተኛ ጓደኝነት እኔ የምመዝነው በዛ ነው። የሆነ ሰው መጥቶ ስለ ጓደኛዬ ሲያማ አሳልፌ መስጠት የለብኝም። ክፍተቷንም ቢሆን መጥተው የነገሩ መከራከር መቻል አለብኝ። አሳልፌ መስጠት የለብኝም። ክፍተቷን መሸፈን አለብኝ። እንደ ጓደኝነት ክፍተትሽን ካልሸፈንኩልሽ ምንም ጓደኛ ሆንኩሽ ምንም አልሞላሁልሽም። እና ያህ ነው ብዬ ነው የማስበው መስፈርቱ። ጓደኝነት የሚቀጥለው እስክታረጅ የሚሆነው እንደዛ ነው። ክፍተትሽን ስሸፍን ስህተትሽን አይቼ የራሴ ስነግርሽ ጎዶሎሽን ስሞላልሽ ነው። ስመክርሽ ስንመካከር ነው። ያማረብሽን ያስጠላብሽን ስነግርሽ ነው። አንዳንዱ ሴት አስተውለሽ ታውቂያለሽ? ጭራቅ መስለሽ መተሽ ወይ ኩልሽ በዛ ሄዶ ምናምን ታምሪ ምናምን ትልሽላ ትችላለች። አለባበሴ ከኔ ጋር ሳይሄድ ምናምንም ጸጥ ትልሻለች። እና እንደዚህ አይነት ሰዎች ቶክሲክ ናቸው። ኦቨር ኮምፕሊመንትም ጥሩ አይደለም። የሚገርምሽ በጣም ኮምፕሊመንት ሞዴሬት ሲሆን አሪፍ ነው። ላይክ ያማረብሽን አምሮብሻል ያስጠላብሽ ደግሞ ለሰማይ ነገር ካለ መናገር። ግን አንዳንዴ ነው በጣም በቃ የተጋነነ ኮምፕሊመንት እኔ አውቃለሁ። እኛ ግሩፕ ውስጥ ሃይ ስኩል ላይ ያለን በጣም ኦቨር የሆነ ኮምፕሊመንት የምትሰጥ አንዲት ልጅ አለች እና ለአንዷ ነው የምትሰጣት ከዛ ውስጥ ላለችው እና ሁሉም እንደ ጥሩ ነበር የሚያዩት። ለእኔ ግን የሆነ ደስ የማይለኝ ነገር አለ ማለት ነው። የእሷ ኮምፕሊመንት ምንድነው ደስ የማይለኝ ነገር? ላይክ የሆነ እንደ ቅናት አይነት ነገር ያደርገዋል። በኋላ ላይ ልነግርሽ በማልችለው ሁኔታ ነው የተጎዳዱት። ያቺ የጎዳቻት ኮምፕሊመንት አድራጊዋ ማለት ነው። በጣም ሁሌ ኮምፕሊመንት የምትሰጠው ልጅ አመነቻት። ቆንጆ እሷ ናት፣ ልብስ የሚያምረው እሷ ላይ ነው፣ ፋሽን የሚያምረው እሷ ላይ ነው ምናምን ብላ ነው የምታስበው። እና ያ ምን አድርጎታል? የራሷን ሰልፍ ኮንፊደንስ ነክቶባታል። ከዛ ምን ሆነ? በኋላ ላይ ደግሞ አንድ እሷ የተመቻት ልጅ እችኛዋን ይወዳታል። ልክ እሱን ስታውቅ እስካሁን ድረስ ህይወታቸውን አፌክት በሚያደርግ ሁኔታ ነው የተጎዳዱት ማለት ነው። እና ኮምፕሊመንትም አሪፍ ነው። ኮምፕሊመንት ግን ላይክ ፖዚቲቭ ኮምፕሊመንት ሲበዛም ጥሩ አይደለም። ሲበዛም ጥሩ አይደለም።
አዎ ይሄ ኤክሰስ ሞገስ እኮ ራስሽን እንድታጭ የሚያደርግሻል። አዎ በጣም ስትሞገሽ ራስሽን ታጪና ከኔ በላይ ሰው የለም ብለሽ ከማመን ደረጃ ትሆኚና እንትን ትያለሽ። የሚጎዳው ነገር አለ። እንግዲህ ደግሞ ጓደኝነትን አሪፍ የሚያደርገው ነገርም አለ፣ በጣም አፌክት የሚያደርገውም ነገር አለ፣ እንዳይቀጥል የሚያደርገው ነገር ማለት ነው። በጣም የሚጎዳው ነገር አለ፣ የሚጎዳው ነገሮች አሉ። ቅድም እንዳለው አሁን ሁለተኛ ይሄ ጓደኛ የሚባለው ነገር ብለናል። ሌሎችም ነገሮች አሉ ጓደኝነትን አፌክት የሚያደርጋቸው ነገሮች ማለት ነው። አዎ አሉ። ያው እኔ ጓደኝነትን ኢፌክት ያደርጋል ብዬ የማስበው መተማማት፣ ኤክሰስ ገባሽ፣ ፊት ለፊት አለመነጋገር፣ መቀያየም ያለ ነው። ትቀያየም ያለሽ፣ ትደባበር ያለሽ፣ ብዙ ነገር አለ በጓደኝነት። ግን በግልጽ ቁጭ ብለሽ ማውራት መቻል ካለብሽ አውርተሽበት መፍታት የምችው ነው። እውነተኛ ጓደኝነት የሚመሰረተው በንግግር ነው ሲጀመር። ያኛው ነገር ከሌለ ይሄ አሳልፈሽ ስትሰጪኝ፣ ስትጠቀሚብኝ፣ ከዛ ደግሞ ሲቀጥል ደግሞ የሆነ ከኔ የምታገኘው ጥቅም ብቻ ኖሮሽ ዝም ብለሽ እየመጣሽ እኔ ስፈልግሽ ደግሞ ማላገኝሽ ከሆነ እሱ ጓደኝነት እንዲቆም ያደርገዋል። ከዛ ደግሞ ሲቀጥል አሁን ላይ ያሉት ሴቶች በጣም እየተሸወድን ነው ብዬ የማስበው ሪሌሽንሺፕ ወይ ትዳር ላይ ሲገቡ ኮምፕሊትሊ ያሳለፍሽው ነገር ትረሺና ታቆሚዋለሽ። የዛኔ ማን ነው የሆነ ይከፋሻል። ኑሮ ነው እና ይከፋሻል። ማንም እንትን የለም ፐርፌክት የለም እና ሲከፋሽ ማውራት ትፈልጊያለሽ። አራስ ሆነሽ የሚያጫውትሽ ትፈልጊያለሽ። ሆርሞን ቼንጅ ላይ ብዙ ጸባዮች አሉ። እንደ ጓደኛሽ የሚሆንልሽ የለም። የዛኔ ማን እንዲደርስላቸው ነው? ኮምፕሊትሊ ሸትዳውን ያደርጉሻል። ብዙ ነገር እንዳላሳለፍሽ ጌታን እና እሱ ነገር በጣም ይገርመኛል። በጣም ለምን ይሄ የማቆሚያ የጓደኝነትን ማቆሚያ አንዱ መንገድ ነው ብዬ አላስብም። ግን እዛ ውስጥ ብዙ ፋክተሮች አሉ። ለምሳሌ ልንገርሽ በጣም አፌክት ከሚያደርጉት ነገሮች መካከል አንዳንዴ ወንዶች ቱ ሰልፊሽ ማለት ነው። እዚህ ነገር ላይ አይተሽ ከሆነ ወንድ ልጅ ከትዳር በፊት ኳስ የሚወድ ከሆነ ከትዳርም በኋላ ኳስ ይወዳል ያያል በቃ። አንቺ ግን ከትዳር በፊት የነበረሽ ጓደኝነት ይቋረጣል። እንደዚህ እንዲሆን የሚፈልጉ ቶክሲክ ወንዶች አሉ። እንደዛ የሚሆኑት ወንዶቹ ራሱ በሁለት ምክንያት ይመስለኛል። የመጀመሪያው ምክንያት አቢዝ ሊያደርግሽ ፈልጓል ማለት ነው። ይሄን ነገር እንትን ካለሽ ሰፖርት ሲስተምሽን እየመታብሽ ከሆነ ያለው፣ ከስራሽ እያራቀሽ ከጓደኛሽ እያራቀሽ ከሆነ ያለው ፎር ሹር እዛ ትዳር ውስጥ አቢዝ ትደረጊያለሽ። ከዛ ማንም እንዳይደርስልሽ ነው የሚያደርግሽ። ስለዚህ ኮንትሮል ሊያደርግሻል። በቃ እንደዛ ሊያደርግሽ ነው። አይሶሌት አድርጎ እንደፈለገ ሊያደርግሽ ነው ማለት ነው። እሱ ነው። ሁለተኛው ደግሞ ወንዶቹ ራሱ ትዳራቸውን ሴቭ ለማድረግ ብለው ጓደኝነትሽን አፌክት የሚያደርጉበት ሁኔታ አለ። እሱ እንዴት መሰለሽ የሚሆነው? ልክ ጓደኝነት ምናምን ከግሩፕ ውስጥ አንዷ ሪሌሽንሽፕ ውስጥ ስትገባ ሴቶች እንዳልሹ የምንሸወደው ምን ብላ ታወራለች ለወንዱ ሄዳ አብረሽ የምታረጊውን ያላረግሽውንም ላይክ እኔ ንጹህ ነኝ ለማለት ጓደኞቼ እንደዚህ አርገው ጓደኞቼ አንዷ ብዙ ሰው ጋር ዴት ታረጋለች እንደዚህ ታረጋች እንደዚህ አርጋ ምናምን። ስለዚህ ምን ላይክ ወንዶች ሎጂክ አላቸው። ከዛ እኔ ግን እንደዛ አይደለሁም ብትይው አይሰማሽም። ከዛ ሽራቂ ነው ከዛ ኢንቫይሮንመንት እንድትርቂ ይፈልጋል። ሶ ጓደኛ ሾክ ሆነች አንቺም ሆነሽ ብሎ ነው የሚያስበው። ሶ እንደዚህ አርጋ ምናምን ያላረኩም አይሰራም በወንዶች ሎጂክ ውስጥ ማለት ነው። ስለዚህ አንቺ እንደዚህ ብለሽ ከተናገርሽ የጓደኝነት ከዛ በኋላ ሊሂድ እሷ ጋር ስትዩ እንዴት ነው ሄደሽ ሻይ ጠጥተሽ ነው የምትመጪው ብሎ ሊያስብ የሚችለው። ስለዚህ መምረጥ የሚኖርብሽ ሁኔታ ውስጥ ይከትሻል ማለት ነው። መጀመሪያውኑ ሪሌሽንሽፕ ውስጥ ሲገባ ስለ ጓደኞች የምታወሪው ነገር በተቻለ መጠን ፖዚቲቭ መሆን ይኖርበታል። እሱ ካልሆነ ይሄ ሰውዬ ምን እያደረገ ነው ለሱ የሚያስበው ትዳሬን ሴቭ እያደረኩ ነው የሚለው። ከጓደኞች በማራቁ ትዳራችሁን ሴቭ እያደረገ እንደሆነ ነው የሚሰማው። ስለዚህ ከሪሌሽንሽፕ ከጓደኞች እንድትርቂ ነው የሚያደርግሽ ማለት ነው። ከዛ ደግሞ ምን አይነት ደግሞ ነገር አለ መሰለሽ ላይክ ይሄ ጓደኞች በአንቺ ህይወት እንደሚቀኑ አርጎ የሚነግርሽ ወንድ አለ። ሀሜተኛ እየሆኑ ነው ብለን የለ እንደዛ አርጎ ይነግርሻል። ከዛ በቃ ምንም እንትን የሚል ነገር የለም። አንቺ ራሱ ያን ነገር የሆነ ሰዓት አምነሹ ታገኛለሽ። እና ፈርስት ዴት እንትን አይደለም ይመስለው ሁሌ
ሃኒሞን አይደለ በቃ ጓደኛ እንደማያስፈልግሽ ሁሌ እሱ እንደሚረዳሽ የመጀመሪያው መታት ምናምን ነው ፊልም ታረጊው። ከዛ ካገባሽ ከወለድሽ ምናምን በኋላ እሱ ጓደኞቹ ጋር ይሄዳል። ቤት ውስጥ አንቺ ብቻሽን ነሽ። ጓደኛ ትፈልጊያለሽ። አስቀይመሻቸዋል ጓደኞችን። እኔ አንድ ሰርግ ላይ ምን እንዳጋጠመኝ ልንገርሽ። ሰርግ ነው እና እኛ ሚዜዎች ነን። ከሁላችንም ግን ለሙሽራዋ የምትቀርብ በጣም አብሮ አደግ የምትባል ጓደኛ ሚዜ አለች። የመጀመሪያዋ ሚዜ ማለት ነው። እሷ በጣም ክሎዝ ናት። እኛ ያን ያህል አይደለም። ከዛ ኦነስትሊ እዚህ ሰርከምስታንስ ውስጥ እዛ ከነበር ነው ከሚዜም ከእሷ ጓደኞች ምናምንም በጣም ሙሽራዋ ናት። ሆነስትሊ ማለት ነው በጣም ዱርዬዋ ሙሽራዋ ናት። ቴሌዳትሩስ በጣም ዱርዬዋ ሙሽራዋ ናት። ለቃ አገር ያወቃት ዱርዬ ናት። ከዛ አገባች። ሄድን እኛ ላይ ጓደኛ አይነት ሰዎች ነን እንጂ ክሎዝ ጓደኛ አይደለም። ግን በጣም ክሎዝ ጓደኛዋ ነው ያውቃታል። እና በሰርጉ ሁኔታ ከሙሽራዋም ጋር ትንሽ ተግባብተን ነበር ከኔ ጋር። ከዛ ላይክ የሚገርምሽ ደግሞ የሰርግ ማግስት ሀሜት አለ። ሚዜ ከሚዜ ጋራ እንትን ብላ ምናምን አይነት እንትን አለ። ሁሌ ከሰርግ ማግስት የሚገርም የሚዜ መተማማት አለ። ሳጨፍር አኩርፋለች ምናምን እንደዚህ ብላ ነገር። ከዛ የሙሽራው ወንድም ደግሞ ከነዛ ውስጥ ደግሞ ይሄ ነገር እውነተኛ ታሪክ ስለሆነ ቆይ ቀየር ላድርገው። የሙሽራው የቅርብ ጓደኛ ደግሞ እችን የእሷን ክሎዝ ፍሬንድ ነች ያልኩሽ ጋር አብረው ታዩ ምናምን የሚል ወሬ ነገር መጣና ሙሽራዋ ምን ትለኛለች ለኔ ቤተሰቦቿ የሙሽራው ምንድነው የጓደኛው ቤተሰቦች በጣም ተናደዱ ከሷ ጋር በመታየቱ ምናምን ወይ ምናምን እንዴ ለምን እንትን ይላሉ ምናምን ነገር ስላት እንዴ በጣም ዱርዬ ናታ ስሟን ስለሚያውቁ ነው ምናምን ነገር ትላለች ማለት ነው። ሙሽራዋ ናት እንደዛ የምትለውና ስልኩን እያወራ የምር በቃ ዘግቼ እስከምስቅ ነው የምቸኩለው። ምክንያቱም እዚህ ሰርከምስታንስ ውስጥ ደግሞ ውስጥ ዱርዬ እሷ ናት። በአጋጣሚ አግብታ እኮ ነው። ግን እስቲ ጓደኛዋን ነው እንደ ዱርዬ አድርጋ የባሏ ጓደኞች ጋር ፕሬዘንት እያደረገቻት ያለችው ማለት ነው። ስለዚህ ከዚህ በኋላ ኦፍ ኮርስ ይሄ ጓደኝነት እንደማይቀጥል ግልጽ ነው። ባሏም ይሄን ነገር እየሰማ ነው የምትለው እንደዛ ይሰማል። ሶ ከዛ በኋላ ጓደኛዬ ልትመጣ ነው ስትለው ደስ ሊለው አይችልም። እውነት ነው። ስለዚህ ይሄ የሄድን ጓደኞቻችን ፕሮፋይል ቢሆን ራሱ አሳልፈን የምንሰጠው ነገር በሚኖረው ቀጣይ ሁኔታ ላይ በጣም ኢምፓክት ይኖራል ያስባለሁ። እውነት ነው። ማንም ሰው በሰጠሽው ልክ ነው የሚሰጥሽ። ማለት እኔ አሳልፌ አንቺን ከሰጠውሽ ያ ሰው እንዴት ያከብርሻል? ኦፍ ኮርስ አያከብርሽም። ምክንያቱም እኔ አሳልፌ ሰጥቼሻለሁ። እኔ ነኝ ላስከብርሽም ላስንቅሽም እችላለሁ ብዬ ነው የማስበው። ሌላው ደግሞ እንትን ቅድም እንዳልሽው ወንዶች ፕሮፋይላቸውን ደብቀው ካገቡ በኋላ ያው ያስወጡሻል አንቺ ከዛ። ምክንያቱም ወሬ እንዳትሰሚ ስለሚፈልጉ ነው። ስለነሱ ብዙ ኢንፎርሜሽን ካገኘሽ ሪሌሽንሺፑ ላይ ዘልቅ ይችላል። ስለዚህ ያስወጡሻል። ከሲስተሙ አስወጥተው ብቻቸውን እንደፈለጉ እነሱ ያሉትን እያመንሽ ዝም ብለሽ እንድትኖሪ ያደርጋል። ሌላው ግን እኔ ግን ዋናው የምለው አንቺ ነሽ ወሳኟ። በደንብ ለምንድን ነው ውጪ ግቢ አንቺ በራስሽን በአስከበርሽው ልክ ነው እንዳልኩሽ። ግን እኔ ለጓደኞቼም የራሳቸው ጊዜ አላቸው። ይሄኛውም ህይወቴ የራሱ ጊዜ አለው። አካሄድሽን ማሳወቅ ነው። ያው ሪሌሽንሺፕ ትዳር ውስጥ ስትሆኚ ሲንግል እንደሆንሽ አይደለም እየሆንሽ የምትሄጂው። ነገሮች ይቆማሉ። ራሱ ሲስተሙ ከሲስተም ይወጣሻል። ስለዚህ ጓደኞችሽንም በራሳቸው ወይ ያስኬድሽ ሁለቱንም ጎን ለጎን ማስኬድ እየቻልሽ ይሄን ያህል ብዙ ነገር ያሳለፍሽን አብሮ አደጎችሽን ለችግርሽን ብዙ ነገር አሁን ለደረሽበት ደረጃ ጓደኛ ነው ከቤተሰብ ቀጥሎ እንትን የሚለውና ይሄን ሁሉ መስዋዕትነት የከፈልሽበት ላይፍሽን በአንድ ገደል ለአንድ ሰው ለአንድ ህይወት ቀጥሎ ለመሰረትሽ ቤተሰብ አሰልፈሽ መስጠት አለብሽ ብዬ አላምንም። ጎን ለጎን ማስኬድ ትችላለሽ። ነገር ነው፣ አስፈላጊ ነገር ነው። ጓደኝነት አስፈላጊ ነው። አንዳንድ ሰዎች ደግሞ አሉ ግማሽ ጓደኛቸውን ይርቃሉ፣ ግማሽ ጓደኛ እንትን ይላሉ። ይሄ ያላቸውን ህይወት አሁን ለምሳሌ ሪሌሽንሺፕ ውስጥ ገብተሽ ከሆነ አግብተሽም ከሆነ ውስን ግሩፑን ነው የሚያስተዋውቁት፣ ውስኑ ያገላሉ ምናምን። ግን እንደዛ በምታብድበት ሰዓት እንደዛ በምትወጣበት ሰዓት ግን የነበሩት ደግሞ እነዛ ሊሆኑ ይችላሉና ለዚህ ህይወቷም እንድትቆም እነዛ ይሆናሉ የሰሩትና ለምንድን ነው ከፋፍለው እንትን የሚሉት?
ይሄ ከአሁኑ ህይወቴ ጋር ማች ያደርጋሉ ብለው የሚያስቧቸውን ጓደኞቻቸውን ይዘው መቀጠል ይፈልጋሉ። ግን የሚገርምሽ ዩዥዋሊ ሪል ፍሬንዳቸው አይደለም የሚሆኑት። ልክ ሲያገቡ ይሄ እንዴት ልበል ተለቅ ያሉ ሴቶችን ምናምን ነው ይዟቸው መቀጠል የሚፈልጉት። ይሄ ያንግ ማች የምታረግሽን ምናምን ነገር አይደለም እነሱ የሚያገሏቸው ሲንግሎቹን ቀጥታ ተወጪና ሪሌሽንሺፕ ውስጥ ያሉትን ያገቡትን ምናምን ሳምሃው ካልም የሚባል ካራክተር ያላቸውን ምናምን አይነት ጓደኞቻቸውን ይዘው መቀጠል ይፈልጋሉ። እነዛኞቹን ፊልተር ያደርጓቸዋል። ካልም የሚባል ነገር የለም ባዛው ወይ ይሄ ለሰው ካልም መስል ይሆናል እንጂ ላንቺ አይደለም እኮ ውስጥ ላይ ምን አይነት ካልም ሆና ካራክተሯ ላይክ ሶሳይቲ አፕሩቭ ሊያደርግልሽ ይችላል። ጓደኛሽን ግን በጣም ቶክሲክ ከሆነች ቀናተኛ ከሆነች ይወሽ የምታበላሽ ልትሆን ትችላለች። ናት ካልሞቹ ሞስትሊ ከዛናቸው አንዷ ሌላኛዋ ደግሞ ላይክ የሆነ እብድ የምትባል ምናምን ምስቅ ምጫወት ምናምን ልትሆን ትችላለች። ግን ለአንቺ በጣም በቃ በችግርሽ የምትደርስልሽ በፍጹም ሰው ፊት ስምሽን የማታስነሳ ምናምን ልትሆን ትችላለች። እንደሱ አይነቶቹ ግልጽ ናቸው። አንዴ ራሳቸው ነው የሚሆኑት። ካልሞቹ ሞስትሊ እንትን ናቸው፣ ደብል ፌስ ናቸው። አንቺም ሆን ማየት የምትፈልጊውን ነው የሚያሳዩሽ። ግን ዲፕ ዳውን እንደዛ አይደለም። ግን አይደለም ያለው ብዙ አይነት አለ ሴቶች እንለያለን። እግዚአብሔር አንድ ብር ምን አለ ወንድና ሴት የሚያመሳስላቸው አንድ ነገር አለ አለ ምንድነው ሲባል ሁለቱም ሴት ያምኑ ሁለት ነው። ይሄ በጣም የሚያመሳስለን ነገር ነው። አለማመናችን ነው። ከጓደኞች ጋር እንደዚህ ምናምን ሲባል ለውን ያላምናትም ምናምን ነገር እውነት እኮ ነው። እና ላይክ በጣም የሴት ጓደኝነት እንዳልኩሽ ኢትስ ሶ ኢምፖርታንት፣ ግን ደግሞ በጣም በብዙ እንትን የተሞላ ነው። መጥፎ ነገር አለው፣ በጣም መቀናናት አለው፣ ኮምፒቲሽን አለው። ማህበረሰቡ በራሱ ችግሩ ምን እንደሆነ ታውቂያለሽ? ኮምፒት ያደርግሻል። አታያትም? ጓደኛሽ ራስሽን ለይቶ መምከር እየቻለ ራስሽን ከሆነ ሰው ጋር እንድታወዳድሪ ያረጋግጣል። አስተዳደጋችንም እኮ እንትን አለው፣ የራሱ ፋክተር አለው። እንደዛ አይነት ነገሮችም ስላሉ ሞር ወደ ከዛ ስታጠፊ ደግሞ ድሮስ ከሷ ጋር እየዋልሽ ሲመክሩሽ እሷን አታያትም ነው። ልክ ስታጠፊ ደግሞ ድሮስ ከሷ ጋር እየዋልሽ መቼ ሰው ልትሆኚ ነው ምናምን ይላሉና በዛ ነገር ታምኛለሽ? ከሷ ጋር ስለዋለ የሆነ ሰው ከሆነ ሰው ጋር ስለዋለ ይበላሻል ብለሽ ታስቢያለሽ? አስባለሁ። ኧረ እንዴት እንደምታውቂያለሽ ኢነርጂ በጣም ይገባል። ሼር ታደርጊያለሽ። አሁን የሆነ ከአንቺ ጋር ማች የማያደርግ ሰው ፈልጊና ራስሽ ላይ ራሱ ኤክስፐሪመንት ብትሰሪ ማች የማያደርግ ሰው ፈልጊና ዝም ብለሽ በተከታታይ አግኘው ያን ሰው ማለት ነው። የሆነ ጊዜ ራስሽን በኢንሳምሃው የዛን ሰውዬ አይነት ነገር እየመሰልሽ ታገኘዋለሽ። ይሄ በብዙ እንትንም ጥናትም አፕሩቭ የተደረገ ነው። ተመሳሳይ በጣም ባይቀይርሽም ደግሞ እድሜ ያለው የሚቀይርበት በጣም ይሄ ገና አሁን ያንግ ኤጅ ላይ ኤርሊ ኤጆች ላይ ይሄ ቲኔጅ ምናምን በምትሆኝበት ሰዓት ገና ካራክተርሽ ዲፋይን አልተደረገም። አንቺ ራስሽ ምን አይነት ሰው ነሽ ብትባይ ስለራስሽ ዲፋይን ማድረግ የማትችይበት ነው። ገና እየተሰራ ነው፣ አላለቀም። በዛ ሂደት ውስጥ የምታገኛቸው ጓደኞች በጣም ማተር ያደርጋሉ፣ በጣም ይቀይሩሻል። ግን ኦልሬዲ ማቹር ካረክሽ በኋላ እኔ ማንነኝ ታውቂያለሽ፣ ምንድን ነው የምፈልገው ታውቂያለሽ። የሚገርምሽ ይሄ ከማይሆን ሰው ጋር ራሱ ስትይ ኮምፎርተብል አትሆኝም። አሁን በፊት ቶለሬት ታደርጊያለሽ። ለምሳሌ የሆነ ሰው አሁን በፊት እኔ ቁጭ ብሎ የሆነ ሰው ማይመቸኝን ወሬ ቢያወራ የሚገርምሽ የማስጨረስ ትዕግስት ነበረኝ። አሁን የለኝም። መጀመሪያም ነገር እስኪቀይረኝም ለመጠበቅ አልታገስም። ቁጭ ብዬ ራሱ አልሰማም የማይመቸኝ ነገር። እድሜ ማተር ያደርጋል። በቃ እንዴ ላይፍ ራሱ ይቀይርሻል። እና ይሄ እንደ እድሜውም የሚወሰን ነው። እንደዛ ሰውዬ የሚኖረው የባህሪ ጥንካሬ ምናምን እንደየሰው ማተር የሚያደርገው ነገር ቢኖርም ኢነርጂ ይጋባል በሚለው ግን ስፔሻሊ ኤርሊ ኤጅ ላይ ሼር የሚደረግ ነገር ነው ብዬ አስባለሁ። ጓደኝነት መቼ መቆም አለበት? በጣም አፌክት ማድረግ ሲጀምር፣ ህይወትሽን ባደር ማድረግ ሲጀምር፣ ቶክሲክ ሲሆን መቆም አለበት። ግዴታ መቆም አለበት። እዚህ አይነት ፖይንት ላይ ከደረሰ ግዴታ ነው መቆም ያለበት ሁኔታ አለ። ማይታከምበት ሁኔታ ላይ ሲደርስ መቆም አለበት። እውነት ነው። ተነጋግረሽ መፍታት ያልቻልሽው ላይ ሲሆን ሰልፊሽነትሽ እየበዛ ሲሄድ መከባበሩ ከሌለ እውነት ነው ግዴታ መቆም አለበት። ከዛ ውጪ በላይፍ አንዳንዴ ያለ ምክንያት ይቆማል ጓደኝነት። የሆነ የምትገቢበት የህይወት መስመርሽ ማይገናኝ ሲሆን
ተነጋግረሽ መግባባት ማትቺ ሲሆን በፊት የሚሰማሽ አይነት ስሜት እየተሰማሽ ሳይሆን ሲቀር ያለ ምንም ምክንያት ሊቆም ይችላል። እውነት ነው። ያለ ምንም ምክንያትም ሊቆም ይችላል። ሁሌ ሪዝን አውት ማድረግ ላስቺ ትችላለሽ። አንዳንዴ እንትና ደህና ነው ስትባይ ደህና ነው አትገናኙ ተጠፋፍተን ነገሩም አንገናኝ ከተደዋወለን ስንት ጊዜያችን ነው ያለሽ ያለ ምንም ምክንያት ዝም ብለሽ ሰርክልሽ ሌላ እየሰፋ ሲሄድ እኮ ነው። እኔም የራሴ ጓደኞች ሲኖሩኝ አንቺም የራስሽን እያፈራሽ ስትመጪ መጠፋፋቱ በመሀል ጋር ከዛ ደግሞ ይሄ ላይፍ ስታይልሽ እየተቀየረ ሲሄድ ምናምን ይዛኔ ላይፍ ስታይል እንጂ በጣም ማተር አለው። በጣም ያው ማች ማድረግ ያስፈልጋል። በአንዳንድ ነገር በብዙ ነገር ማች ማታረጊ ከሆነ ነገሮች እየተቀየሩ መሄዳቸው ማይቀር ነገር ነው። ግን ቆይ ለምን እውነተኛ ጓደኝነት ከሆነ ላይፍ ስታይል ቢቀየር ከውስጥ ማንነትሽ ጋር ምንም አያገናኘውም። ምክንያቱም ያንቺ ላይፍ ስታይል ሌላ ነው፣ የኔ ላይፍ ስታይል ሌላ ነው። ግን ስንገናኝ ሁሌ ስለ እኔና ስለ አንቺ ነው የምናወራው። ችግሩ እኮ መጀመሪያ አትገናኙም ነው እኮ እውነተኛ ጓደኝነት አልነበረም። እንዴት መሰለሽ እውነተኛ ጓደኝነት ይሆናል ግን እንዴት ነው? ለምሳሌ ይሄ የላይፍ ስታይል ለውጥ የምንለው አንዱ ምንድነው? ጊዜሽ ማለት ነው። ጊዜ አለመኖር በራሱ የላይፍ ስታይል ለውጥ ነው። ለምሳሌ በጣም ጊዜ የማይሰጥ የህይወት ሁኔታ ውስጥ ገብተሽ ይሆናል እና ጊዜ የለሽም ለመገናኘት በቃ እኔ ምንድነው የምሆነው በዛ ሁኔታ ውስጥ ያው የሆኑ ሌላ ሰዎችን እያገኘው ምናምን እየተገናኘ እንዳልሆነ ራሱ ኖቲስ የምናደርገው ከሆነ ጊዜ በኋላ ነው። ላይክ ነገርየው በራሱ በቃ እንደለያየሽ ይገባሻል ማለት ነው። አገር መለያየት ሊሆን ይችላል። እሷ ቀን ነው የምትሰራው አንቺ እዚህ ማታ ነው ምናምን መጀመሪያ አካባቢ ትሞክሪያለሽ። በዛም ሰርከምስታንስ ውስጥ ሆኖ ለመገናኘት ምናምን ትሞክሪያለሽ። ግን ወርክአውት እንደማያደርግ የሆነ ሰዓት ይገባሻል ማለት ነው። ከዛ ሌላ ደግሞ ሚኖርሽ ሪስፖንሲቢሊቲ በጣም አንቺ በቃ ሚኖርሽ ሪስፖንሲቢሊቲ አሁን ሌላኛው ደግሞ ፖዚቲቭ ሳይድ ያገቡ ሴቶች ለምን ጓደኛ ያገኙም ቅድም ያልነው ላይ እቺኛ ቤቷ ሄደሽ ካልሆነ ማግኘት ማችበት ሁኔታ ላይ ተፈጥሯዊ ነው። ከወለደሽ መውጣት አትችልም። ሰው አንቺ ነሽ መሄድ ያለብሽ እና ይሄድሽ ካልሆነ እንደ ድሮ አትገናኙም እንዴ። ከዛ ደግሞ ማለት ነው ሌላ ደግሞ ምን እንዳጋጠመኝ ታውቂያለሽ? ጓደኛዬ አገባች እና ሁሌ ቤት ሲሄድ ቤት ነው መሄደው፣ ብዙ ጊዜ አትወጣም። ከወጣችም ደግሞ ሰውየው ጥብቅ ያለ ነው ያገባችው ሰው አብራው ነው ጊዜ አይሰጣትም። ስትወጣ ይመጣል፣ ጓደኞቿ ጋር ስትገናኝ ይመጣል ምናምን። የሆነ ጊዜ የት እንደቀጠርኳት ታውቂያለሽ? ምንም ስፔስ አይሰጠንም። ወይባ ቤት ቀጠርኳት በቃ ወይባ ቤት አይመጣም ብዬ ምንም ማውሪያ ጊዜ የለኝም ከጓደኛዬ ጋር ግን ብዙ ወሬ አዘጋጅቼ ምናምን ነው የሄድኩት ማለት ነው። እና እሱ ማውራት አልችልም ያንን ነገር። ከዛ ላይ እንዴት ወንድ ልጅ ኦኬ ምናምን ተጫወቱ ምናምን ብሎ ወጣ አይልም። ቡና እስከ 3ኛ ይጠጣል ከኛ ጋር። እኔ ነኝ ቀደም የምወጣው በቃ ምንም ስፔስ የለም ማለት ነው። ከዛ የሆነ ጊዜ የት እንገናኝ እስኪ ወይባ እንግባ፣ ምንም አማራጭ የለም በቃ ስለዚህ ወይባ ቤት ቤት ስትሄጂ ነው ቤትም ትሄዳለ በቃ ይሁን። እኔ የማውቀው እንግዲህ ላይክ አሁን ያገባሽ ጓደኛሽ ቤት ስቴጅ ምናምን ነው ወጣሽ ምናምን በቃ ተጫወቱ ብሎ ወጣ ይላል። ዩዥዋሊ ወንዶች እንደዛ ያደርጋሉ። ይሄኛው ኖ ዌር ምን አይሰራም እንዴ ስራ አይሰራም የሆነ ደላላ ነገር ነውና ሲደወልለት ምናምን ነው አይ እንደዛ አይነት ነገር እንትን ይላል። ሶ እንደዛ አይነት ሁኔታ አሁን ሲደጋገም አሁን ምን እየሆንኩ በጣም መሰለሽ ማግኘት እየፈለኩ ምናምን እሷን ግን ይሰለችሻል። ስፔስ እንደሌለኝ ስለማቅ ለማውራት ምናምን በቃ የሆነ ሰዓት ተራርቀሽ ታገኛለሽ ማለት ነው። እንደዛ እውነት ነገሮች ናቸው። ላይፍስታይል ለውጥ ሲስተሙ ራሱ ሲስተሙ በራሱ ያውጣል ለውጦች ነው። አሪፍ ጓደኝነት የምንለው ምን አይነት ነው? አንቺ አሪፍ በቃ ጉድ የምንለው ጓደኝነት መለኪያው ለኔ አሪፍ ጓደኝነት መለኪያው ምለው እኔነቴ የምትቀበል በማንነቴ ሁሉ ነገሬ ማለት ነው። ከዛ ደግሞ ሁለተኛው በፈለኳት ሰዓት ሁሌ ማገኛት እሷን በፈለገችኝ ሰዓት የምታገኘኝ ከሆነ ጥሩ ጓደኝነት እንዲህ ተያይተሽ ለራሱ በአይንም ተነጋግረሽ ልትግባቢ ትችያለሽ። በችግሬም በደስታዬም በሁሉ ነገሬ ከጎኔ የኔን ጥሩነት የምትፈልግ ከሆነ ለኔ በጣም አሪፍ ጓደኛ ናት። ተጠፋፍተሽ በደወልኩላት ሰዓት ሁሌ ስትኖርልሽ የምትረዳሽ ሲሆን ለኔ የጥሩ ጓደኛ መለኪያ ብዬ ነው የማስበው። ላንቺስ? እኔ ኦልሞስት እንደዛ ነው። ዋናው ነገር ሌላኛው ፖዚቲቭ ኢምፓክት ደግሞ ህይወትሽ ውስጥ ማምጣት የምትችል ብትሆን
አሪፍ ነው። ይሄ ደውለሽ ምንም ነገር የምታወሪው አይነት ሰው አለ አይደል? በቃ ላይ ጓደኛሽ በቃ እንደ ቻትጂፒቲ ብትሆንልሽ ባጭሩ እንደ ቻትጂፒቲ ብትሆንልሽ ምንም ነገር የምታወሪያት ጀጅ አለመደረግ በጣም ደስ የሚል ነገር ነው። በጣም ሁሉም ሪሌሽንሺፕ ውስጥ ነው ቢኖር ብዬ የማስበው ነገር ጀጅ አለመደረግ፣ እሷ እንደዚህ ናት ምናምን አለመባል፣ መሰማት ምናምን ምስጪ ከሆነ እሱ በጣም እኔ አሪፍ ጓደኝነት ብዬ እንትን የምለው ነገር አለ። አሁን የእኛን ጓደኝነት ወደው ነገር የኛን ግሩፕ እስቲ አንዳንድ ፒክቸሮች ሼር እናረጋቸዋለን እዚህ ጋር እናስገባላቸዋለን። እና የኛን ግሩፕ አሪፍ ነገር ምንድነው? ጀጅመንት የለውም። ከብዙ ጊዜ በኋላ ተገናኝተን ልክ ትናንት እንደተገናኘን ነው የምናወራው። በጣም ነው ፈን የምናረገው ምናምን ላይክ ሁሉም ሰው 10 ሴቶች ነን ባይዘውና 10 እኩል የምናወራው 10 ከዛ እንደማመጣለን የምንግባባው ነገር እና ይሄ ፍሪ ሆነሽ በቃ እንትን የምትዩ ሰዓት ስለሆነ ስንገናኝ በቃ በጣም ወደን ደስ ብሎን የምንገናኘው ጓደኝነት አይነት ነው። ይሄ እንትን የለውም እንደዚህ ምናምን ነገር የለውም እና ላይክ ምንም ተቆመበት ነው የሚቀጥለው። ሳንገናኝ 3 ሳምንት ወር ምናምን 2 ወርም ብንቆይ ማይመጣ ሊኖር ይችላል ከግሩፑ መሀል ምንም ግን የሚያመልጠው ነገር የለም። የሚያመልጠው ነገር ይሰማል። ፍሬንድስ ግሩፕ አለን እና እዛ ላይ ያመለጠው ነገር እንቁልልጭ ብለን ቢሆን እናሳየዋለን። እብደታችንን ወደዋለሁ። ምንም ጀጅመንት የለውም። አዎ በፈለግሽው ሰዓት የሚገኝ ጓደኝነት ነው ያለው። እውነት ከ10 አንዱ ቢያንስ ይመጣልሻል። አዎ ብዙ ግሩፕ መኖሩ ጥቅሙ ይሄ ነው። በጣም ወደው ነገር ነው እና እኔ አሁን በነገራችን ላይ ይሄ ፒላሮች ናቸው ብዬ ነው የማስበው። ለሴት ልጅ የላይፍ ፒላሮች አሉ። አንደኛው ጀስት ይሄ የራስ ካሪየርሽ ይሄ ለምሳሌ ትምህርት የምትይው ነገር፣ ስራ የምትይው ነገር ምናምን፣ ከዛ ጓደኝነት፣ ከዛ ፋሚሊ፣ ከዛ ሪሌሽንሺፕ እነዚህ እንትኖች ናቸው ፒላሮች ናቸው እና እኩል ደግሞ መሄድ አለባቸው። ፖዚቲቭሊ እኩል መሄድ አለባቸው። እሱን የሚጠብቅልሽ ሲሆን ስፔስ ያስፈልግሽ ስፔስ የሚሰጥሽ፣ ሰፖርት ሲያስፈልግሽ ሰፖርት የሚሰጥሽ፣ ፈን ሲሆን ፈን የሚያደርግ ጓደኛ ሲኖርሽ በጣም ህይወት በጣም ቀላል ይሆንልሻል። በጣም አሁን እኔ ስንት አይነት ግሩፕ አለኝ። አንድ የኛ ግሩፕ አለ። ከዛ ደግሞ ከልጅነት ጀምሮ አሉኝ ታውቂያቸው የለ አሉ እነሱ። ከዛ ደግሞ ከላይፍ በስራ ወይ ከላይፌ ደግሞ ይመጡ አሉና ሁሉም አሪፍ ነው የሚሄዱልኝ። ደስ የሚል ነው። ታስኬጃለሽ። ጥሩ ጓደኝነትን ለሁሉም ፍሌክሲብል ነው። የተለያየ ባህሪ ነው ያለን። እናንተ ግሩፕ ጋር ያለው እዛኛው ግሩፕ ጋር ላይ ኖር ይችላል። ያኛው ግሩፕ ሶስቱም ግሩፕ ላይ የተለያየ ነገር ነው ያለው። ግን ለሶስቱም ፍሌክሲብል ነኝ እኔ ምክንያቱም ስር መሰረት ነው እንትን የምንለውና በጣም ደስ የሚል ነው። አንቺ ስንት አይነት ግሩፕ አለሽ? እኔም እንደዛ ነው ያለኝ። ላይክ አንደኛው በስራ ሰርክል ውስጥ ማገኘው አለ። that's not true actually የስራ ሰርክልሽ ትሩ እንትን ነገር አይደለም፣ ግን ትው ያለሽ ስትይ ትገናኛለሽ። እሱም በራሱ ግን ፖዚቲቭ ቫይብ ይፈልጋል። የሆነ የምትጠይውን ሰው እያሰብሽ ስራ መሄድ የለብሽም። በጣም ስራ ቦታሽንም ይረብሻል። እሱ አለ። ሳምሃው ከስራ ውጭ ምናምን ልትገናኝ ትችያለሽ ምናምን፣ ግን ስቲል የሆነ ባውንደሪ ያለሽ። ከዛ ውጭ ደግሞ እንዳልሽው ይሄ አብሮ አደግ የምትያቸው ጓደኞች ምናምን ነገር እንትን ትያለሽ። ግን እኔ ክፍለ ሀገር ስለሆንኩ አብሮ አደግ ጓደኞቼ ብዙዎቹን አላገኛቸውም፣ የተወሰኑትን ነው የማገኛቸው። ግን እነሱም አሉ እዚህ የመጡት እዚህ አዲስ አበባ የሚኖሩትን ግን አገኛቸዋለሁ። ከነሱ ጋር አልፎ አልፎ ስንገናኝ ምናምን በጣም ደስ የሚል ጊዜ እናሳልፋለን። ያን ያክል ባይሆንም ደስ የሚል ጊዜ እናሳልፋለን። ከዛ ውጪ ከእናንተ ጋር ያለን ግሩፕ ነው which is my favorite now my favorite እሱ ነው። በቃ በጣም ደስ ብሎኝ እንትን የምለው ጊዜ ነው፣ ማሳልፈው ጊዜ ነው። በቃ ላይክ ፍሪ ነሽ። ምንም እንትን የምትይው ነገር የለም ምናምን ነገር እና እነዚህ ናቸው ያሉኝ ሰርክሎች። አንዳንድ ጥያቄዎች መጥተዋል ከተመልካቾቻችን። ኦልሞስት ፋይናላይዝ እያደረግን ነው የዛሬውን ኤፒሶዳችንን። አይሆፕ ወዳችሁታል። ምን መሰለሽ፣ የመጀመሪያው ጥያቄ ጓደኛዬ ከሌላ ጓደኛዋ ሴት ጓደኛዋ ጋር በጣም ተቀራረበች እና እንደተካድኩኝ ተሰማኝ ትላለች። ሁለተኛዋ የጓደኛዋ ጓደኛ ያልነው ቅድም ያነሳ ነው ማለት ነው። እንግዲህ ያው እኔ የምላት ቀርባችሁ መሀል ላይ ያለችዋን ጓደኛዋን በደንብ ማውራት ነው።
ኢንሴኩሪቲ ከሌለብሽ በስተቀር ጓደኛሽ ከአንቺ ውጭ ሶሻል ላይፍ አይኑረው ማለት ከባድ ነው፣ አይቻልም። እና ሴት ጓደኛዋ ናት ምን አስቀናት። እሷ የሁለቱም ጓደኛ እሷ ናት እንዲያውም መሀል ላይ ያለችው እና ጥሩ ግሩፕ እንዲያውም እንዲፈጠር ያደርጋል ያለባቸው። ስለዚህ አይሰማሽ በግልጽ አዋሪያቸው። እነሱ በሚገናኙበት ሰዓትም አንቺ መገናኘት ትችያለሽ። ጊዜሽን መስጠት ነው። ያው እሷ ስንቴ ስታኝ ሄዳ ምግብ እንደምትበላ ሌላ ሰው ጋር ቺት ታደርግብኛለች። ስለዚህ ችግር የለውም። እሺ ሌላኛው ጥያቄ ጓደኛዬ ከኔ የሆነ ነገር ስትፈልግ ብቻ ነው የምትደውለው። ተጣያት፣ ብሎክ ትደረግ። ብሎክ አንቺ 9 ባለጌ ናት። 911 አይደለሽም። ምንም የሆነ ነገር ሲፈልግ ብቻ ሰው የሚደውልልሽ ምክንያት የለም። አንቺ ሪስፖንድ ማድረግ አይጠበቅብሽም። ደግሞ እንደዚህ አይነት አሉ። ልክ ኮምፒቲሽን ውስጥ ደግሞ ያሉ አሉ። በጣም የላይፍሽ ተከታታይ ናቸው። በደንብ ነው። ሌላ ሲሪየስ ራሱ እንደዚህ አይከታተሉ። ስቶሪ ስታረጊ የሆነ ነገር ፖስት ስታረጊ ምናምን ይደውላሉ። ሌላ ጊዜ ትዛታያቸው የሆነ ነገር ሀፕን ሲያደርግ ብቻ የሚደውሉ አሉና እነሱን ምንም አያስፈልጉም ብለው ከህይወትሽ ቀስ እያልሽ ማስወጣት። ምክንያቱም እውነተኛ ጓደኝነት አይደለም። ሲቀጥል ደግሞ የጥቅም ጓደኝነት አክሲዮን አይደለም፣ ምንም አያረገም። ከጊዜ በኋላ ጉዳቱ ነው እንጂ ያመዘነ የሚመጣው ምንም ጠቃሚ ነገር የለም። ቀስ እያልሽ መራቅ ነው። ይሄ በሲስተም መራቅ የሚባላል። ተጣልተሽ አልተጣላሽ አይነት ነገር ይባላል። እንደዛ እንትን ማለት ነው። ልክ ነው። ጓደኝነት ጊዜና እድሜ ይቀይረዋል ወይ የሚል ጥያቄ መጥቶልናል። ጊዜና እድሜ አይቀይረውም። ጊዜም እድሜም አይቀይርሽም። ከልብሽ ከዛ ሰው ጋር ከሆንሽ በወደቅሽበትም በተነሳሽበትም ሰዓት ሁሌ ከጎንሽ ስለሚሆን ስናድግም አብረን የምታድጊው። ስለዚህ አይቀይረውም ብዬ ነው የማስበው። አንቺስ? እኔ ፍሌክሲብል የሆነ አቋም ነው ያለኝ። እንዳልኩሽ አስገዳጅ ሆኖ የሚቀይሩ ሁኔታዎች ይመጣሉ እና እያወቅሽ ሁሉ አይደለም እየተቀየረ እንደሆነ፣ ግን በቃ እየተቀየረ ነው አይነት የላይፍ አክሴፕት ማድረግ ያለብሽ አይነት ሲቹዌሽን አለ። እንዲቀይረው እንዳይሆን የሚቻለውን ነገር ማድረግ አስፈላጊ ነው። ግን አንዳንዴ በቃ ማይሆን ሲሆን አክሴፕት ማድረግ ማይሆነውን አይሆንም ማለት ነው። እንዴት ነበር? እዚህ ቆንጆ ቆይታ ነበረ። በደንብ ነው ሪላክስ ያደረኩትኝ። በደንብ ነው ያወራነው። ለዚህ ነው በቃ ጓደኛ ጋር ማውራት ምናምን ደስ ይላል የምንለው። እውነት ለመናገር ስንጀምር የነበረብኝ የተለያየ በቃ ስለ ስራ ምናምን የሚሰማሽ ስትረስ በጣም ነው በቃ ልቅቅ የሚያደርግሽ ጓደኛሽ ጋር ስታወሪ በጣም ሪላክስ ያደርግሽ። ሜዲኩር እየተሰራ በዛ ላይ እኔ መሰለ ፔዲኩር እየተሰራ ጥሩ ቆይታ ነው። የሳምንቱን ድካማችን ነው የምናላቅቀው። ለእናንተም ጥሩ የመወያያ አጀንዳ ነው ብዬ አስባለሁ። እኛም ሪላክስ እያደረግን ነው፣ እናንተም በፕሮግራማችን ሪላክስ እንደምታደርጉ ተስፋ እናደርጋለን። ደስተኛ ሆናችሁ ቆይታችኋል ከኛ ጋር ብለን እናስባለን። ያው መቼም እስካሁን ኮፊያቸው ምናምን ነገር ይጨርሳሉ። ወሬያችንን ጥበቃ እስካሁን እዚህ ድረስ የቆዩት የሚሆነው ስላያችሁን በጣም ነው የምናመሰግነው። የእናንተን ደግሞ እስኪ የፍሬንድሺፕ አጋጣሚዎቻችሁን ላኩልን፣ ፎቶዎቻችሁን ሼር አድርጉን። እኛም የራሳችሁን ፒክቸሮች ሼር እናደርጋችኋለን። ይህንን ገርልስ ቶክ ስታዩ ጀስት ፍሬንዶቻችሁ ጋር እንደምታወሩ እየተሰማችሁ እንድታዩ ነው የምንፈልገው። ኤኒቲንግ ልታማክሩን የምትፈልጉት ነገር ካለ we're here for you። በጣም እናመሰግናለን ስላያችሁን። እንግዲህ እኛም የኛን ነው ያወራነው። እናንተ የምትጨምሩት ሀሳብ ካለ ወይ እኛ ባወራነው ላይ የማትስማሙት ከሆነ ኮሜንት ላይ ግለጹልን እና በደንብ እንድናወራበት ያደርገናል። ያስባለሁ አይደል? በደንብ እናወራበታለን። ማናወራበት ርዕስ አይኖርም። መታማት ደግሞ ያለባት ጓደኛ ካለች እናስገባታለን። በቡና እና በፔዲኪዩር እናማቸዋለን። ችግር የለውም። ስለነበረን ቆይታ በጣም ነው የምናመሰግነው። በቀጣይ ኤፒሶድ እንገናኛለን። ሀሳባችሁን ጻፉልን፣ አስተያየታችሁን ጻፉልን፣ ሰብስክራይብ አድርጉ። 1000 ሰብስክራይበር ስንገባ እንደዚህ አይነት ቆንጆ ፔዲኪዩር እንጋብዛለን ማለት ነው ለተከታታዮቻችን። በጣም እንወዳችኋለን። ኔክስት ሳምንት እንገናኛለን። ሰላም ባይ።